እስቲ የእናንተ እንግሊዘኛ የትኛው ነው? ይሄ ሁሉም ሰው የሚያወራው ኖርማል እንግሊሽ ወይስ ኔቲቮቹ የሚያወሩት አይነት ወይ ደግሞ አድቫንስድ የሆነው አይነት ማለት ነው? እስቲ እሱን በደንብ እናያለን። ለምሳሌ በጣም ነው የምትመቸኝ፣ በጣም ነው የምወድህ ምናምን ስትሉ አንድን ሰው I like you a lot ትላላችሁ አይደል? I like you a lot። ይሄንን ኔቲቮቹ ምን እንደሚሉት ታውቃላችሁ? I'm so into you ይላሉ። I am so into you. So this is a kind of expression ኔቲቮቹ ጋር ስትሄዱ የምታውቁት ማለት። የኔ እንግሊዘኛ I think ኖርማሉ ነው መሰለኝ ምናምን ካላችሁ በዚህ ማስተካከል ትችላላችሁ ማለት ነው። ኦኬ I'll pay the bill። የሆነ ቦታ ናችሁ ያላችሁት፣ እኔ ነኝ የምከፍለው። I'll pay the bill ትላላችሁ። ኦኬ it's on me ነው የሚሉት እነሱ ደግሞ advanced ወይ ደግሞ ኔቲቮቹ don't worry it's on me ይላሉ። it's on me ማለት እኔ ነኝ ከቨር ማድረገው እኔ ነኝ የምከፍለው እያሏችሁ ነው። ሶስተኛው I don't understand this or I don't understand it ምናምን ይሄ ኖርማል እንግሊሽ ነው አይደል? አልገባኝም ምንም ነው ያልገባኝ ስትሉ I don't understand it ነው። ምን ይሆናል? I don't get it like I don't get it I don't get it ካላችሁ ምንድን ይሆናል ማለት ነው? ኔቲቮቹ እንደሚያወሩት እያወራችሁ ነው ማለት። don't be stupid እስቲ አደድባ አገግም አደድም ምናምን ስትሉ don't be stupid ነው አይደል? alright ይሄንን ብዙዎቹ ኖርማል ሰዎች የሚሉት ነው። don't be a jerk ካላችሁት አንድን ሰው ትንሽ ከፍ አረጋችሁለት ማለት ነው። ድድብና don't be a jerk እያላችሁት ነው። ቀጥሎ I don't have money ይላል። I don't have money ኪሴ ባዶ ነው ገንዘብ የሚባል የለኝም። I think ችን ታቋታላችሁ። I'm broke አይደል? I'm broke ኔቲቮቹ በብዛት የሚሉት ነው። or ትንሽ አድቫንስ ታደርጉት ማለት ነው። you have to decide በሉኝ እስቲ ወስን እንጂ ብራዘር ምንድነው ማመንታት? you have to decide okay make up your mind ይሉታል እነሱ። ምን ይሉታል? make up your mind you have to decide make up your mind እነዚህን ካላችሁ ልክ ነው ማለት ነው። ሰው ኖርማሉን ወደ ኔቲቭ እየቀየራችሁት ነው። good I made a big mistake አላችሁ። ትልቅ ስህተት ነው የሰራሁት ተሳስቻለሁ። I made a big mistake ምን ይሆናል? I screwed up ካላችሁ this is the natives this is how they speak ማለት I screwed up እስቲ በሉኝ I screwed up a big time or something like this one okay let's meet today or let's meet tomorrow ነገ እንገናኝ እስቲ let's meet tomorrow አላችሁኝ። let's catch up tomorrow let's catch up tomorrow ካለ ኔቲቮቹ እንደሚያወሩት እንግሊዘኛችሁ እየተቀየረ ነው ማለት ነው። I'm listening to you I am listening to you this is what we usually say አይደል? ኖርማል እንግሊዘኛ ላይ I'm listening to you ትላላችሁ። ምን ማለት ትችላላችሁ? I'm all ears I am all ears በሐሪፉ በኃይለኛው ባደገኛው ወይ ደግሞ attentively እየሰማው ነው እያላችሁ ነው። shut up በሉኝ እስቲ። ይሄ ኖርማል ነው አይደል? ዝጋ ምናምን ስትሉ ዝም በል shut up ምን ይሆናል በእነሱ? zip it so we'll see you next time bye for now